ሰላም ጤና ይስጥልን የተከበራችሁን የተወደዳችሁ አድማጭ ተመልካቾቻችን የሰዓቱና ወቅታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ በትግራይ ክልል በቀጣይ እንደ አዲስ የጊዜው አስተዳደር እንደሚቋቋም ጠቅላይ ሚኒስትር ዶክተር አብይ አህመድ ያመላከቱ ሲሆን በአዲስ መልክ የሚቋቋመው ጊዜው አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታል ሲሉም ተደምጠዋል። የፕሪቶሪያውን ስምምነት ተከትሎ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የስልጣን ጊዜ ማብቃቱን ተከትሎ በቀጣይ በክልሉ አዲስ የጊዜያዊ አስተዳደር እንደሚቋቋም ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ መጋቢት 11 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት ቀርበው ከአባላቱ ለተሰነዘሩ ጥያቄዎች በሰጡት ምላሽ አመላክተዋል። በቀጣይ የሚቋቋመው ጊዜያዊ አስተዳደሩ ተጨማሪ የህግ ማሻሻሎች ተደርገውበት ይመሰረታል ያሉ ሲሆን ህግ ሲሻሻል ደግሞ እስካሁን የነበረውን አፈጻጸም መገምገም አለበት ሲሉ የተደመጡት ጠቅላይ ሚኒስትሩ ተገምግመው መጠነኛ ለውጥ ተደርጎ የፕሪቶሪያውን ስምምነት በሚያከብር መንገድ ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታል ሲሉ ገልጸዋል። ይህን ለማድረግ የፕሬዝዳንቱና ምክትሎቻቸው ጋር ልዩ ውይይቶች ስናደርግ ቆይተናል ያሉት ጠቅላይ ሚኒስትሩ የተለያዩ ፕሮፖዛሎች ቀርበው ከነሱ በተጨማሪ ህወሓትን ጨምሮ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር መነጋገራቸውን ነው ያስታወቁት። በዚህም ንግግር አማካኝነት ህግ አሻሽለን ለሚቀጥለው አንድ ዓመት መጠነኛ ማሻሻያ አድርገን ጊዜያዊ አስተዳደሩ ይቀጥላል የሚል እምነት ነው በእኛ በኩል ያለው ሲሉም ተደምጠዋል። ባለፉት 2 ዓመታት ክልሉን በጊዜያዊ አስተዳደሩ ውስጥ ሆነው ሲመሩ የነበሩ ግለሰቦች ላይ ለውጥ ሊካሄድ ይችላል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የነበረው ስራ ተገምግሞ በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ደግሞ ተወቅሰው የሚቀየሩ ሰዎች ሊኖሩ ይችላሉም ሲሉም ጠቁመዋል። ባለፉት 2 ዓመታት በፕሬዝዳንት ጌታቸው ረዳና በምክትሎቻቸው ሌተናል ጀነራል ታደሰ ወረደና ሌተናል ጀነራል ጻድቃን ገብረትንሳኤ የተመራው አስተዳደሩ 2 ዓመት ጦርነት እንዳይፈጠር 2 ዓመት ያሉ ጥያቄዎችን በንግግር እንዲመለሱ በከፍተኛ ጥረት አድርገዋል ሲሉ ማወድሰዋቸዋል። ምንም እንኳን ቀድሞ በተካሄደው ውጊያ ብንወቅሳቸውም ላለፉት 2 ዓመታት ለሰሩት ስራ ግን ማድነቅና ማመስገን እንፈልጋለን። ጀማሪ ውጊያ እንዳይነሳ ሙከራ አድርገዋል ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ውሏቸው ካነሷቸው ትግራይን የተመለከቱ ጉዳዮች መካከልም አንዱ የፕሪቶሪያው ስምምነት ሲሆን በስምምነቱ መሰረት በበቂ ሁኔታ ያልተፈጸሙ ጉዳዮች መኖራቸውንም ያስታወቁት ዶክተር አብይ አህመድ ዲዲአርና የተፈናቃዮች ጉዳዮችንም ሰፋ ያለ ማብራሪያ ሰጥተዋቸዋል። በበቂ ሁኔታ ካልተፈጸሙ ጉዳዮች መካከልም አንዱ ዲዲአር ነው ያሉት ጠቅላይ ሚኒስትሩ የተወሰኑ ሙከራዎች ቢኖሩም በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ በዋናነት የሚጎዳውም የትግራይን ህዝብ ነው ሲሉ አስታውቀዋል። ማስተማር መቆፈር አገር ማልማት የሚችሉ ወጣቶችም በወታደር ስም ተቀምጠው በትግራይ ህዝብ ስም የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነም ትግራይ ውስጥ ልማት አይመጣም። በቢሊዮን የሚቆጠር ብር ነው ለዚህ ወጣቶች የሚለው በየወሩም በየዓመቱ ሲሉም ያስታወቁት ጠቅላይ ሚኒስትሩ የገንዘብ ለልማት ቢውልም በርካታ ጠቀሜታ ሊያመጣ ይችላል። ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ህዝብም ጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል ሲሉም አሳስበዋል። ተፈናቀሉትን በሚመለከትም በራያና በጸለም ጥሩ ስራ ተሰርቷል ያሉት ጠቅላይ ሚኒስትሩ በወልቃይት አካባቢ የተጀመሩ ጉዳዮችን በተፈለገው መንገድ አልሄዱም። በእኛ በኩል ማስተላለፍ የምንፈልገው መልእክትም የፌደራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎችን ለመመለስ ሙሉ ዝግጅት አድርጓል ሲሉ ማስታወቀዋል። በዚህ ጎን በቂ ትብብር ከተደረገልንም ዜጎች ወደ ቀያቸው መንደራቸው ሂደው የተለመደውን ህይወታቸው እንዲመሩ ነው ፍላጎታችን ሲሉ ያስታወቁት ጠቅላይ ሚኒስትሩ ያ እንዳይሆን እያደረገ ያለው የሰብአዊነትን ጉዳይና ፖለቲካ መቀላቀሉ ነው ሲሉ የተቹት ጠቅላይ ሚኒስትሩ በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ ጉዳት አለው። ፖለቲካ ነጥለን በትብብር መንፈስ ወደ ነበሩበት ቢመለሱ ኢትዮጵያ በጣም ሰፊ ቦታ ስላላት አሳሳቢ አይደለም። ከዚህ በኋላ የሚከተሉ ጉዳዮች ደግሞ በድርድር በውይይት እንዲፈጸሙ ማድረግ ይቻላልም ሲሉ አስታውቀዋል። ከዚህ በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረድ ፍላጎት የላትም ሲሉ አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረድ ፍላጎት የላትም ሲሉም ተደምጠዋል። አክለውም ኢትዮጵያ ያላት ፍላጎት እንነጋገር ነው፣ ሰጥቶ መቀበል ባለበት በገበያና ህዝቦችን በሚጠቅም መርህ ይህንን ችግር እልባትና ብጅለት እንወያይ እንጂ እንዋጋ አላልንም ሲሉም ተናግረዋል። የቀይ ባህር ፍላጎታችን ከኤርትራ፣ ከሶማሊያ፣ ከግብጽ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም ያሉት
ጠቅላይ ሚኒስትሩ ለሁላችንም በቂ ነው ሲሉም ተናግረዋል። አክለውም የኤርትራ ህዝብ ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ እንደ ኢትዮጵያ ለማደግ የሚፈልግ ህዝብ ነው ሲሉ የገለጹት ጠቅላይ ሚኒስትሩ ተባብረን መልማት ተባብረን መስራት እንጂ አንዱን መውጋት የኛ ዕቅድ አይደለም፣ ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ማብራሪያ ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አያይዘውም ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆም ይችላል የሚል ስጋት የለብንም ሲሉ ለህዝብ ተወካዮች ምክር ቤት የገለጹት ማንንም ደፍሮ ሊሞክር አይችልም፣ በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ነው ሲሉም ነው የተናገሩት። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ መሆኑን ያረጋገጡት ጠቅላይ ሚኒስትር ዶክተር አብይ አህመድ 130 ሚሊዮን ህዝብ ጫፍ ጫፉ ተሰምሮለት ተዘርግቶ እስር ቤት ሊኖር አይችልም ሲሉም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንንም ያሉት የቀድሞው የኢትዮጵያው ፕሬዝዳንት ሙላቱ ተሾመ ኤርትራ የፕሪቶሪያው ስምምነት እንዲታከም በህወሓት ውስጥ መከፋፈል እንዲፈጠር እየሰራች መሆኑንና በሰሜን ኢትዮጵያ ዳግም ጦርነት ሊነሳ እንደሚችል ማሳሰባቸውን ተከትሎ በሁለቱ ሀገራት መካከል ውጥረት በተባባሰበት ወቅት ነው የተባለው። በወቅቱ ኤርትራ የቀረበባትን ክስ በማስታወቂያ ሚኒስትሯ የማነ በኩል ውድቅ ማድረጓ የሚታወስ ነው። ትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የኢትዮጵያና የኤርትራው ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል ማለታቸው ይታወሳል። ተያዙ ሳምንት ኤርትራ ኢትዮጵያ በዲፕሎማሲም ወይም በወታደራዊ ኃይል የባህር መዳረሻ የባህር ኃይል ቤዝ የማግኘት የተሳሳተና ጊዜው ያለፈበት ምኞት ግራ አጋቢ ነው ስትል ገልጻ ዓለም አቀፉ ማህበረሰብ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግ ማሳሰቡ ነው ያስታወቀው። የምንዋጋው ዘላቂ ሰላም ለማምጣት ነው፣ የተመረጠን መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምምድ ሆኗል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ዶክተር ደሳለኝ ጫኔ በፓርላማ ላቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያም መንግስታችን ከኢህአዴግ ጋር አይወዳደርም፣ በአደረጃጀትና በሳቤ በተግባሩም በማንኛውም ደረጃ ብልጽግና ከኢህአዴግ ጋር አይወዳደርም ሲሉም ተደምጠዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትር ዶክተር አብይ አህመድ ባቀረቡት ጥያቄ ሀገሪቱ ያጋጠሟት ውስብስብ ችግሮች ፖለቲካዊ ወለድ ናቸው፣ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም ሲሉም ተናግረዋል። ዶክተር ደሳለኝ ኢህአዴግ አምባገነናዊ አገዛዝ ነበር፣ ዶክተር ደሳለኝ ጫኔም ኢህአዴግ አምባገነናዊ አገዛዝ ነበረ፣ ወደ ብልጽግና ያደረገው መለወጥ ደግሞ የሙሉ ጊዜ ጦረኛና ግጭት ጠማቂ አገዛዝ እንዲሆን አድርጎታል ሲሉ ተደምጠዋል። ባለፉት 6 ዓመታት በኦሮሚያ፣ አማራ፣ አፋር ዛሬም ድረስ ደግሞ በአማራና ኦሮሚያ በቀጠለው ጦርነት ድሃው አርሶ አደር እንደ ቅጠል እየረገፈ ነው ያሉት የምክር ቤት አባሉ በሰሜን ኢትዮጵያ ጦርነት በትሪሊየን የሚቆጠር ውድመት መድረሱን ጥናቶች ማመላከታቸውን ተናግረዋል። ባለፉት 7 ዓመታትና ከዛ በፊት ባሉ 10 ዓመታት በኢትዮጵያ ውስጥ በተለይም በአማራና በኦሮሚያ፣ አፋር፣ በትግራይና በደቡብ ጋምቤላ እንዲሁም በሌሎች ሰፊ የሰብአዊ መብት ጥሰቶችና በሰብአዊነት ላይ ለተፈጸሙ ወንጀሎች፣ የጦር ወንጀሎች እንዲሁም የዘር ማጥፋት መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ጥናቶች እንዲካሄዱ የሚቀርቡ ጥሪዎችን የሚያጣጥለው ለምንድን ነው ሲሉም ጠቅላይ ሚኒስትሩን ጠይቀዋቸዋል። በድህነት አዙሪት ውስጥ የነበረች ሀገር ባለፉት 7 ዓመታት የብልጽግናው አገዛዝ በእንቅርት ላይ ጆሮ ደግፍ እንዲሉ ማባሪያ ያጣ የእርስ በርስ ጦርነት ውስጥ አስገብቶናል ሲሉም ነው የከሰሱት። የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት $28 ቢሊዮን ያደርሰዋል ሲሉ አክለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህጻናትን ጨምሮ በርካታ ንጹሃን መገደላቸውን በዓለም አቀፍ ሚዲያዎች ተዘግቧል ሲሉም የተናገሩት ዶክተር ደሳለኝ ጫኔ በተጨማሪም ያለመከሰስ መብት ያላቸው የምክር ቤት አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር ያለመከሰስ መብታቸው ሳይነሳ ተይዘው ለ20 ወራት ታስረው እንደሚገኙም አስረድተዋል። ዶክተር ደሳለኝ ጫኔም አክለውም በጦር ሜዳ እየተዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ግን ይህንን ያህል ያለ ፍርድ ማሰር የገዢውን ፓርቲ ጥቅል ፖሊሲዎች በግላጭ የሚያሳይ ነው ሲሉ ብልጽግናን ወቅሰዋል። የሽግግር ፍትህ ከመደረጉ በፊትም የተፈጸሙ ወንጀሎች እንዲለዩ መደረግ አለበት ያሉት ዶክተር ደሳለኝ እንደ ሀገራዊ ምክክር ኮሚሽን ሂደቶች ሀገራዊ ችግሮች እንዲፈቱም ከልብ የምንፈልግ ከሆነ በአማራና በኦሮሚያ እየተደረጉ ያሉ አውዳሚ የወንድማማቾች ጦርነት እንዲቆሙ መደረግ አለበት በማለትም አሳስበዋል። የሰሜኑ ጦርነት እንዲቆም ያደረገው የፌደራል መንግስቱ ሲሆን አሁን በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶች እንዲቆሙ የሞራልና የህግ ተጠያቂነት የሚወድቀው በፌደራል መንግስቱ ላይ ነው ሲሉም አክለዋል።